ሰላም ውድ የዜና ኢትዮጵያ ቤተሰቦች እንደምን አላችሁ? በየዕለቱ አዳዲስና ትኩስ ዜናዎችን እያደረስን የምንቀጥልበት ይህን ቻናል ሰብስክራይብ እያደረጋችሁ ቤተሰቡን እንላለን። ርዕሰ ዜና። በመቀሌ ሰማዕታት ሐውልት አካባቢ የቀላል መሳሪያ ተኩስ ተሰማ። መልክ የሌላቸው ሰዎች ስራ የመቀጠር እድላቸው እየቀነሰ ነው ተብሏል። በሁኔታው ገና ስራ ላይ ስለሆነን መጀመሪያ ስራውን እንጨርስ። የትግራይ ክልል ሰላምና ጸጥታ ቢሮ። አስገራሚ የተፈጥሮ ክስተት በለጋሃዲ ወረዳ። የኮሜዲያን ወንደሰን ስርዓተ ቀብር በቅድስት ሥላሴ ካቴድራል ተፈጸመ። አስገራሚ የተፈጥሮ ክስተት በለጋሃዲ ወረዳ። በለጋሃዲ ወረዳ የነዳጅ ክምችት በተፈጥሮ እየፈለቀ ለአገልግሎት በቃ። በደቡብ ወሎ በአማራ ክልል በደቡብ ወሎ ዞን ለጋሃዲ ወረዳ አስገራሚ የተፈጥሮ ክስተት ተመዝግቧል። በወረዳው ስር የሚገኝ ከፍተኛ መጠን ያለው የነዳጅ ክምችት በተፈጥሮ ግፊት ምክንያት ከከርሰ ምድር ወለል በላይ እየፈለቀ መውጣት መጀመሩን የደረሰን መረጃ ያመለክታል። በተፈጥሮ አስገዳጅነት ምክንያት እየገነፈለ የወጣው ነዳጅ በአካባቢው ለሚገኘው ህብረተሰብ በባህላዊ የአጠቃቀም ዘዴዎች አገልግሎት እየሰጠ ይገኛል። በበጋ ወራት የሚጨምር ፍሰት። የመረጃ ምንጮች እንደሚያመለክቱት የነዳጁ ከከርሰ ምድር ወደ ገጸ ምድሩ እየፈለቀ የመውጣት ሂደት በተለይም በበጋ ወራት ወቅት ከፍተኛ ሁኔታ ይጨምራል። ይህ የተፈጥሮ ሀብት ብቅ ማለት የክልሉና የሀገሪቱን የኢነርጂ አቅም ለማሳደግ በሚደረገው ጥረት ትኩረት ሊሰጠው የሚገባ ጉዳይ ነው። የ95 ዓመቷ ቻይናዊት ሞቱ ከተባሉ 6 ቀን በኋላ ምግብ ሲያበስሉ ታይተው እንደነበር ተነገረ። ድርጊቱ ከ13 ዓመት በፊት ቢከሰትም የእንግሊዙ ሚረር በሰሞኑ እትሙ ዜናውን ይዞ ወጥቷል። ሊ ጁፌሪንግ የተባሉት አሮጊት ሞቱ ተብለው ሬሳ ሳጥን ውስጥ ተከተው በአካባቢው ባህል መሰረት ዘመድ እስኪሰበሰብ የተጠበቀ ነበር። ሞቱ ከተባሉ ከ6 ቀን በኋላ ለቀብር ሲሰናዳ ሳጥናቸው ሲከፈት ሴትዮ በሳጥን ውስጥ የሉም። ጎረቤት ደነገጠ። በማድ ቤት ውስጥ ምግብ ሲያበስሉ ታዩ። ሴትዮዋም እንዲህ አሉ። ለረጅም ጊዜ ተኝቼ ነበር። ከእንቅልፌ ስነሳ በጣም ረሃብ ተሰማኝና የምበላው ነገር ማብሰል ፈለኩ። ለመውጣት የአስክሬን ሳጥኑን ክዳን ለረጅም ጊዜ ገፍቼ ነበር። በመጀመሪያ ሐኪሞቹ ግራ ተጋብተው ነበር። ሆኖም ሴትዮዋን ከመረመሩ በኋላ የአንድ ሰው እስትንፋስ የሚቆምበት ነገር ግን ሰውነቱ ሙቀት የሚይዝበት ሰው ሰራሽ ሞት አርቲፊሻል ዴዝ በማለት የሚታወቅ ያልተለመደ ሁኔታ እንዳጋጠማቸው ደምድመዋል። ዶክተሮቹ አክለውም ለበርካታ ቀናት አስክሬኑን በቤት ውስጥ የማቆየት የአካባቢው ባህል ምስጋና ይግባውና ሴትዮዋ መዳን ችላለች ብለዋል። መልክና ስራ። መልክ የሌላቸው ሰዎች ስራ የመቀጠር እድላቸው እየቀነሰ መጥቷል ተባለ። ቢዝነስ ኢንሳይደር እንደዘገበው ከሆነ መልክ ከዚህ ቀደም አስፈላጊ ባልነበረባቸው መስኮችም ቢሆን መልካቸው ያነሰ ወይም መልክ የጎደላቸው ሰዎች ለስራ የመቀጠር እድላቸው እየቀነሰ መጥቷል። በፊልተሮች በአርቲፊሻል ኢንተለጀንስ ወይም ኤአይ እና ርካሽ በሆኑ የሕክምና ሂደቶች ምክንያት የመጣው የውበት ንረት ለውበት ያለውን መስፈርት ከፍ አድርጎታል። በዚህም ቀጣሪዎች አዲስነትንና ወጣትነትን በከፍተኛ ደረጃ እየፈለጉ ሲሆን ችሎታዎች ደግሞ ሁለተኛ ደረጃ እየሆኑ መጥተዋል ይላል ዘገባው። ኢትዮጵያ ዓለም አቀፍ የአየር ኃይል ትርኢት ልታዘጋጅ ነው። ኢትዮጵያ የበርካታ ሀገራት አየር ኃይሎች የሚሳተፉበት ዓለም አቀፍ የአየር ኃይል ትርኢት ልታዘጋጅ ነው። ኢትዮጵያ የአየር ኃይል 90ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሄድ ሲሆን የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሄዳለን ብለዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንዲሆንም ገልጸዋል። አየር ትርኢቱ በመጪው ጥር አጋማሽ ይካሄዳል ተብሎ ይጠበቃል። በመቀለ ሰማዕታት ሐውልት አካባቢ ቀላል የተኩስ ድምጽ ተሰማ። የታጠቁ የትግራይ ኃይል ሰራዊት ከዛሬ ጠዋት አንስቶ በመቀሌ የሚገኘውን የትግራይ ሰራዊት ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤትን ከበው ሰራተኞችና ተሽከርካሪዎች እንዳይገቡ በአካባቢው ተሽከርካሪዎች እንዳይንቀሳቀሱ አግደው እንደነበር መረጃው ደርሶናል። ብሬንና ክላሽ የታጠቁ ኃይሎች ከጠዋት አንስተው ወደ ጽሕፈት ቤቱ የሚወስደውን መንገድ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴ እንዳይኖር አድርገው ውለዋል። ሰራተኞችና ተሽከርካሪዎች እንዳይገቡ ከውስጥም ሰው እንዳይወጣ ወደ ስፍራው ሰው እንዳይጠጋ በመካከላቸው የጽሕፈት ቤቱ ሰራተኞች ውጭ ላይ ቆመው እንደነበር መረጃው ከዓይን እማኞች ደርሶናል።
ቃላቸውን የሰጡን ነዋሪዎች እንቅስቃሴ የነበረው የፕሬዝዳንት ጽሕፈት ቤት አካባቢ ብቻ እንደነበር፣ ከዛ ውጭ ከተማው ሙሉ ሰላም እንደሆነ ገልጸዋል። ከግማሽ ሰዓት በፊት ታጣቂዎቹ አካባቢውን ክፍት ማድረጋቸው፣ ሰራተኞችም ወደ ስራ መግባታቸው፣ መንገዶች ለትራንስፖርት እንቅስቃሴ ክፍት መደረጋቸውን ለማወቅ ችለናል። የታጣቂዎቹ እንቅስቃሴ ከዚህ ቀደም ከነበረው የደመወዝና ሌሎች ተያያዥ ጥያቄዎች ጋር የተገናኘ ነው። በተጨማሪም በትግራይ የደደቢትና ሌሎች ማይክሮ ፋይናንስ የባንክ ሂሳቦች በፌዴራል መንግስት ታግደዋል። የፌዴራል መንግስት ለሁሉም ባንኮች የእገዳ ደብዳቤ ጽፏል። የደደቢት ማይክሮ ፋይናንስ ባንኮች እግድ ስለተጣለባቸው ዛሬ ህዳር 25 2018 ዓ.ም ከአንበሳ ባንክ 10 ሚሊዮን ብር ማውጣት እንዳልቻሉ ምንጫችን ገልጸዋል። በትናንትናው ዕለት የሁሉም ተቋማት የሂሳብ አካውንት እንደታገደና የፌዴራል መንግስቱ ወደ ሁሉም ባንኮች የእግድ ደብዳቤ መጻፉ ታውቋል። ሁኔታው ገና ስራ ላይ ስለሆነ መጀመሪያ ስራውን እንጨርስ። የትግራይ ክልል ሰላምና ጸጥታ ጽሕፈት ቤት ቢሮ ታጣቂዎች በደሞዝ ጥያቄ የትግራይ ጊዜያዊ አስተዳደር ታደሰ ወረደን ወይም ሌተናል ጀነራል ቢሮ ከበባ ውስጥ አስገብተው እንደነበርና በኋላም ጊዜያዊ አስተዳደሩ ሊያነጋግራቸው ስብሰባ መግባታቸውን ጉዳዩን የተከታተሉ የመቀሌ ነዋሪዎች ለዜና ኢትዮጵያ ገልጸዋል። ታጋዮቹ በደሞዝ ስላልተቀበሉ ትላንትም ከፍተኛ ውጥረት ነበር። ትላንት ከተማ ሙሉ በጸጥታ ኃይል በልዩ ሁኔታ ሲጠበቅ ነው የዋለችው ሲሉ ነዋሪዎቹ ተናግረዋል። ዛሬ ጠዋት ደግሞ አርሚ 31 የሚባሉ ታጣቂዎች በደሞዝ ባለመከፈሉ ባደረባቸው ቅሬታ ወደ ጊዜያዊ አስተዳደሩ ቢሮ እንዳመሩ፣ በአካባቢው የወትሮ እንቅስቃሴም እንደተገታ አስረድተዋል። ታጋዮቹ ዛሬ ያሰሙት መፈክር የለም። መሳሪያቸውን በቡድንና በግል እየያዙ ትላንት ማታ ተበተነው ነው ያደሩት። ዛሬ ወደ ጊዜያዊ አስተዳደሩ ቢሮ ያመሩት መሳሪያ አልያዙም። መሳሪያ የያዙት በዳር ቦታዎቻቸውን ይዘው ቁጭ ብለው ነበር፣ አይንቀሳቀሱም ነበር ሲሉ ለዜና ኢትዮጵያ ተናግረዋል። በቦታው አቅራቢያ ድረስ ተገኝተው እየሆነ ያለውን በትክክል የተመለከቱ ነዋሪ ድምጽ ወያኔና ትግራይ ቴሌቪዥን አካባቢ በታጣቂዎች ተከቧል። ታጣቂዎቹ ማንንም እንዳያነጋግረን ብለው ነበር። አቶ አማኑኤል አሰፋና ፍስሐ ማንጁልስ ሊያነጋግሯቸው ተስማምተዋል ሲሉ ዛሬ ረፋድ 5 ሰዓት ገደማ የሆነውን ነግረውናል። አሁን ስብሰባ ገብተዋል፣ እነርሱ ብቻ ያናግሩን ብለው ታጣቂዎቹ ተስማምተው ነው። የአካባቢው መንገድ በሙሉ ዝግ ነበር። የነዋሪዎች እንቅስቃሴ የለም። አርሚ 22 ባደረገው እንቅስቃሴ ፍራቻ የአርሚ 22 የአንድ ወር ደሞዝ መከፈል ዛሬ ጀምሯል። አርሚ 22 የሚባሉ ታጣቂዎችም እንቅስቃሴ አድርገው ነበር ጥያቄ ለማቅረብ። አሁን ደሞዝ የከፈሏቸው ነው የሚል መረጃ አግኝቻለሁ። ድምጽ ወያኔና ትግራይ ቴሌቪዥን አካባቢ ታጣቂዎች እንቅስቃሴ እያደረጉ እንደሆነ፣ በከተማው የጸጥታው ድባብ ሰሞኑን ጥሩ እንዳልሆነ ነዋሪዎቹ ገልጸዋል። የሆነው ምንድን ነው ስንል የጠየቅናቸው የክልሉ ጸጥታና ሰላም ቢሮ አካል የሆኑት አቶ ረዳይ ፍሳ በሁኔታው ገና ስራ ላይ ስለሆንን መጀመሪያ ስራውን እንጨርስ ብለዋል። እስካሁን ለሚዲያ የተሰጠ መግለጫ ስለሌለ ከአሁን በኋላ እንሰጣለን፣ አሁን አይቻልም ያሉት እኚህ አካል ብዙ አዲስ ነገር የለም፣ ግን አሁን ለሚዲያ ማብራሪያ ለመስጠት አይቻልም፣ መጀመሪያ ስራውን እንጨርስ፣ ከዚያ በኋላ ነው ለሚዲያ የምንመጣው ሲሉም ለዜና ኢትዮጵያ ተናግረዋል። የመቀለ ከተማ ከንቲባ ስለ ጉዳዩ ለማነጋገር ተጨማሪ ጥረት ቢደረግም ይህ ዘገባ እስከተጠናቀረበት ድረስ ስልካቸው አይሰራም።